ላክሌ ለኔ እስልምና ላይ አፉን ሲከፍት የነበረው እንዳለ ፐብሊክ ላይ እናሰጣለታለን። ናዝሬት ነው የሚኖሩት። ሰማችሁ? እስልምና ላይ ምን ሲል የነበረው አፉን ሲከፍት የነበረው አለ ማ ኤርሚያስ ዮሐድዬ እስልምና ላይ አፉን የከፈተው ሐሰትን ለመናገር ለመግለጥ ነው። ኦኬ ዮሐድዬ እስልምና ላይ ኤፎይም ቢሆን ሁላችንም ቢሆን በተለይ ኤፎይ ሁላችንም ቢሆን በተለይ ኤፎይ ከዛ ምን ለመናገር ነው? ለመናገር ቻሌንጅ ለማድረግ ነው። ይሄ ክርስቲያን ነኝ ብሎ ለራሱ ለሚቆጥር ሰው ደስታ ሊሰጠው ይገባል አይደል? ምክንያቱም መሐመድ ክርስቶስን ክዷል። ለመሐመድ ክርስቶስ አምላክ አይደለም። ዮሐድዬ ይሄን ቻሌንጅ ማድረጉ ለኤርሚያስ ምን ሆነ? ስድብ ሆነ ማለት ነው። አፉን ከፈተ እስልምና ላይ ያለ ማ ኤርሚያስ ማ ወንጌላዊ ነኝ ባዩ ማ ክርስቲያን ነኝ ባዩ። ስለዚህ ምን አደረገ ማለት ነው? ኦርቶዶክስን አታክ ለማድረግ ስለተፈለገ አሁን እስልምናን የሚናገር ሰው ለኤርሚያስ ምን ሆነ ማለት ነው? ጠላቱ ሆነ ማለት ነው። በጣም የገረመኝ ፓርት ነው። ኢየሱስ የተነካ ኢየሱስ የተሰደበ ብሎ እኮ አንድ ሰሞን ሲያር ነበረ እኮ ኤርሚያስ። ዛሬ ምን መጣና ነው እስልምናን የሚናገሩ ሰዎች ለኤርሚያስ ጠላት የሆኑት? እስልምናን ቻሌንጅ ስላደረገ ዮሐድ እንዴት ጠላት ይሆናል? ስለዚህ ፐርፐዙ እስልምናን ከቨር አድርጎ ወይም ከእስልምና ጋር አንድ ላይ ሆኖ ቲማፕ አድርጎ ኦርቶዶክስን አታክ ማድረግ ነው። ቅድም እንዳልኩት ኦርቶዶክስ ያላፋቀረችው ማንም ስለሌለ ሁሉንም አፋቅራለች። ስለዚህ እዚህ ያላችሁ ክርስቲያኖች፣ በተለይ ደግሞ ፕሮቴስታንት ውስጥ ያላችሁ ምን ላይ እንደቆማችሁ ልታውቁ ይገባል። የጌታችን የኢየሱስ ክርስቶስ ቤተክርስቲያን ፈሪሳውያንን፣ ሰዱቃውያንን፣ አሕዛብን ቻሌንጅ ለማድረግ ብሌንድ አላረገችም፣ አልተመሳሰለችም። ከሆነ ሌላ ጋር ተቃራኒ ሆና ህብረት አድርጋ ሌላውን ቻሌንጅ አላረገች። ምክንያቱም የጌታ ቤተክርስቲያን የክርስቶስ ቤተክርስቲያን እውነት ናት። ከሰይጣናት ማህበር ጋር፣ ከመናፍቃን ጋር፣ ከአሕዛብ ጋራ፣ ክርስቶስን ከሚክዱ ጋራ፣ ስላሴን ከሚክዱ ጋራ ህብረት አድርጋ አታቅም። የገሃነም ደጆች አይችሏትም ተባለ። የገሃነም ደጆች ተባሉ ልክ እንደ ኤርሚያስ ያለ በክርስትና ማሊያ ተሸፍኖ ምን የሚያደርግ ከክርስትናን ከሚሰድቡ የክርስቶስን አምላክነት ከካዱ ጋር ህብረት የሚያደርጉ ማለት ነው። ኦኬ ይህንን ትክክለኛ አእምሮ ያላችሁ ፕሮቴስታንቶች ልታስቡ ምን እያደረግን ነው ልትሉ ይገባል። እንደፈለጋችሁን ህብረታችሁን አድርጉ፣ ከኤቴስት ጋር አድርጉ፣ ከእስልምና ጋር አድርጉ። እሱ የኛ ጉዳይ አይደለም። ግን ይሄን የምታደርጉት የጌታ የክርስቶስ አምላክ እንዲሁ በቃ ይቆረቁረናል የምትሉ መሆናችሁ ደግሞ ያስቃል። ተንኮለኛ ናችሁ ማለት ነው። መሰሪ ናችሁ ማለት ነው። ሌቦች ናችሁ ማለት ነው። አጭበርባሪ ናችሁ። ድራማ ሰሪዎች ናችሁ። ፖለቲከኛ ናችሁ ማለት ነው። ከአጋንንት ጋርም ህብረት ታደርጋላችሁ ማለት ነው። ዋናው የክርስቶስ ኢየሱስ ቤተክርስቲያን በደንብ ትደብደብላችሁ ይገፋላችሁ እንጂ ከአጋንንት ጋርም ህብረት፣ ይሄ እውነት ነው። ሁሉም ፕሮቴስታንት ላይሆን ይችላል። ሁሉም ፕሮቴስታንት እንደዚህ ላይሆን ይችላል። ግን ማጆሪቲው ግን ወደዚህ አይነት ነገር ውስጥ ኮመንቱን ብታዩት፣ አሁን ቪዲዮን ከፍቼ ኮመንቱን ብታዩት አንድም ፕሮቴስታንት ይሄ ነገር ትክክል ነው ያለ የለም። እንዲሁም በደስታ ሼር እያደረጉ ዲዩት እያደረጉ ነበር ያዩት። ስለዚህ ፕሮቴስታንቱ የሚናፍቀው ይህን ነበር ማለት ነው። ምን ከእስልምና ጋር ህብረት አድርጎ ከኤቴስት ጋር ህብረት አድርጎ ኦርቶዶክስን ምን ማድረግ አታክ ማድረግ። ይሄ የፕሮቴስታንት ቤተክርስቲያን እውነተኛ የክርስቶስ ቤተክርስቲያን እንዳልሆነች ማሳያው ነው። ለምሳሌ እኛ ኦርቶዶክሳን እዚህ ያለን ፕሮቴስታንትን ቻሌንጅ ለማድረግ ከኤቴስት ጋር ህብረት አድርገን አናውቅም። ፕሮቴስታንትን ቻሌንጅ ለማድረግ ከሙስሊሞች ጋር ህብረት አድርገን አናውቅም። ለምን? ትክክለኛ የክርስቶስ ቤተክርስቲያን ምን ስላልሆነች እንደዚህ አይነት ባህሪ የለባትም። ራሷን ችላ ትቆማለች። የአጋንንት ልጆች የሲኦል ልጆች የተባሉ ይዋጓታል፣ ይገፏታል፣ ግን አትወርቅም። ድል የምታደርገው ቤተክርስቲያን ናት። ስለዚህ ይህንን በደንብ እንድታውቁ እፈልጋለሁ። ይህን ሰሞን እየተደረገ በተረፈ ዛቻው ማስፈራራቱ ምናምኑ ስንፍና ነው። ተዉት፣ ድራማ ነው፣ ፖለቲክስ ነው። እስልምና ላይ የሚሰሩ መሐመድ እውነት ለሁሉ ዳንኤል እውነት ለሁሉ መሐመድ ዳንኤል ሌሎችም አሉ ፎቶቸው የማይታይ አንድም ቀን እኛ እነዚህ ልጆች አሳልፈን እንሰጣለን ብለን አናውቅም። ምክንያቱም ይሄ የክፋት ጥግ ነው፣ ብልግናም ነው፣ አጋንንታዊነት ነው። አንለውም፣ ወደፊትም አንለውም። እነሱ ስላደረጉት እኛ በእነሱ ልክ አንወርድም። ስለዚህ ዮሐድዬን ዝም ብሎ ለማስፈራራት ውይይት ለምን ጠራኸኝ ብሎ ውይይት ለምን ተጠራው ብሎ ሰው እስልምና ላይ አፍን ስለከፈት ፎቶን አውጣለሁ ይላል እንዴ? እስከ መቼ ነው እንደዚህ የሚፈራው?
ዲያቆናት ያናግሩኝ አለ። ሌላው ደግሞ ዮሐድዬ ቅድስና የለውም ተባለ። ቅድስና የለውም ዮሐድ ቅድስና ስለሌለው ለእኔ አይመጥንም ተባለ። ዲያቆናትን ኦኬ እሺ፣ ዲያቆን ናታኒም ጥሪ ያቀረበ፣ ዲያቆን መኩ ጥሪ ያቀረበ። ይኸው ዲያቆናት እኔ ታላቁ አለን ያለው እኔ የምንጨምርልሃለን። እንግዲህ አሁን መጨረሻ ላይ ሲኖዶስ ወይ ጳጳስ ትል ይሆናል ማለት በዚህ አይነት ፓትሪያርክም ትል ይሆናል። እኛም ደሴም ርዕስ ወንድሞቻችን ባነሱ በጥምቀት በቅዱስ ቁርባን በነገረ ስላሴ በእነዚህ ሁሉ ልንዋይ እንፈልጋለን። ዲያቆን ከሆነ መስፈርቱ እንግዲህ አሁን ጳጳስ ስላለ ማለት ነው። ስለዚህ ኦርቶዶክሲያን ወንድሞቻችሁን በደንብ አድርጋችሁ ፎሎ እያረጋችሁ ዲዊት ሼር እያረጋችሁ የሚሰሩትን ቪዲዮ ኢንካሬጅ የምታደርጉበት የፕሮቴስታንትን ደግሞ ድራማ፣ ፖለቲክስ፣ ክፋት፣ ተንኮል ኦርቶዶክስን ለማጥቃት ከማንም ጋር ህብረት እንደሚያደርግ ከማንም ጋር ከእስልምና ጋር የሚሆን ከኤቲስት ጋር የሚሆን ከሌላም ጋር የሚሆን ህብረት እንደሚያደርግ ያየንበት ነው። የሁሉ አይደለም፣ ጥቂቶች ንጹህ ጭንቅላት ያላቸው ፕሮቴስታንቶች አሉ። ማጆሪቲው ግን ወደዚህ አይነት ማይንድ ሴት መጥቷል። ይሄ ደግሞ ትክክለኛ የክርስቶስ ቤተክርስቲያን የእናንተ እንዳልሆነ ማሳያ ነው። የእኛ ደግሞ እንደሆነችም ደግሞ በግልጥ በደንብ ማሳያ ነው። ዮሐድዬ እግዚአብሔር ካንተ ጋር ይሁን፣ በርታልን ወንድማችን። በጣም ካንተ ብዙ ተምረናል። እንኳን እኛ አይደለንም ሙስሊሞቹ እንኳን ይመሩባል። ፕሮቴስታንቱ ሳይቀር ስለ እስልምና ያወቀው አንተና እፎይ ሌሎችም ካሉ ወንድሞች ነው። ዛሬ ግን ምን ሆነ ማለት ነው? እስልምናው ላይ ዮሐድ ተናገረ። ስለዚህ ፎቶ ይወጣ ብሎ ኤርሚያስ ወንጌል ላይ ነኝ የሚለው እና ዮናስ ምናምን ተሰብስበው ሌሎችም ተሰብስበው እንደዚህ አይነት የሰነፍና ክፉ የሆነ ሀሳብ ሲዶልቱ ከኤቲስትና ከእስልምና ጋር ሲፋቀሩ ህብረት ሲያደርጉ አይቼ በጣም አፍር ያለውም ስቅ ያለውም ግን ደግሞ የሚጠበቅ ነው። ባይዘወይ የሚጠበቅ ነው። በቃ ሁሉም ኦርቶዶክስ ላይ ተባብሮ ሆዳቸው አምላካቸው ኖራቸው በክብራቸው እንደተባለው ሁሉም ኦርቶዶክስ ላይ አንድ ይሆናል፣ ይፋቀራል። ዋና ኦርቶዶክስ እንደማደንቅ አይባልም ይመስለኛል። ቴክስት አድርጌለታለሁ እና እውቀቱ ይገርመኛል። በጣም የምደነቅበት ልጅ ስለሆነ ማለት ነው። እና እስልምናውንም አትክዱን፣ ሳትገለጡ ኑ ብለን ነበር። አሁን ስትገለጥ ወይንም ትመጣለህ። እኔስ ሰዎችን ማስጨነቅ አልነበረብህም። አንተ ፎቶ እንገልጣለን እስኪሉ ድረስ ለምንድን ነው የምታስጨንቃቸው? ማሜ መጭመቅ ለምን እንደዛም ሄደ? ለምን እዚህ ድረስ ከሚሄዱ ድረስ መጥፎ ነገር የተናገርከው ያለ አይመስለኝም። ውይይት ነው ያልከው። ውይይት ብሎ ለጠራ ሰው በዚህ መጠን ማለት ምንም እንትን የሚያስብል ነገር እኮ የለም። ፎቶ አለኝ ምናምን ብሎ ውስጣችን ክፋት መኖሩ የሚያሳይ ነው፣ ተንኮል መኖሩ የሚያሳይ ነው። በዚህ መጠን መናገር በራሱ ጤናማ እንዳልሆነ የሚያሳይ ነው። ከዛ በኋላ ደግሞ ህብረት ያደረጓቸው መዝሙር አይደለም ሲለው እንደሰማው ስለተናገረው ከዛ በፊትም ሌሎች ብላችሁት ሊሆን ይችላል። አልቆየውም አክቹዋሊ ከዛ በፊት ከመግባቴ በፊት ከደገምኩት ሶሪ የተነሱትና ህብረት ያደረጓቸው ሰዎች ጤናማ ለመሆናቸውን ዮሐድን ጸረ ክርስቶስ አድርጎ እነኛን ሰዎች ደግሞ ጤናማ አድርጎ ከነኛ ጋር ህብረት ማድረግ በራሱ የሚያሳፍር ነው። ሰው እነኝን አይነት ሰዎቹን ወደ ጎን ብሎ ግን ምእምኑ ላይ መስራቱ የተሻለ ይመስለኛል። ኦኬ ተከታዮች የምትከተሏቸው ሰዎች ማንን ነው የሚከተሉት? ማንን ነው የሚያደንቁት? ይሄ ነገር እኛ ላይ ሜይ ቢ አይታችሁት ሊሆን ይችላል። ከአንድ ወር በፊት በጣም ቻሌንጅ አድርጎን ነበረ። እነኚህ አካላት ምንድን ናቸው? አላማቸው ምንድን ነው? ምን አይነት እቅድ አላቸው? እኛም ሙሉ መረጃዎቻቸው ቪዲዮዎቻቸው አሉን። እጅግ በጣም ብዙ ቪዲዮዎቻቸው ስላሉን ማለት ነው። ምን መስራት እንደሚፈልጉ፣ ምን ማድረግ እንደሚፈልጉ፣ ከማን ጋር ህብረት እንደሚያደርጉ፣ እንዴት እንደሚያደርጉ ሙሉ መረጃዎቻቸው አሉን። ቻሌንጅ አድርገውን ስለነበረ እኛም ከሙስሊሞቹ ጋር ህብረት አድርገው ጠንቅቀን እናውቀዋለን አካሄዳቸውን። ወደዚህኛው ሲመጡ ደግሞ እነኞቹ እጃቸውን ስመው አሞግሰው ሲቀበሏቸው የሚገርም ነው። አልጠበቅንም ነበር በዚህ መጠን ማለት ነው። ከሙስሊሞቹ ባልተናነሰ እነኞቹ ሲቀበሏቸው የሚገርም ነው። ምን አይነት ማለት ፕሮቴስታንቱም እንደዚህ አሁን እውነት ፕሮቴስታንቱ ያስቀጥለዋል ወይ ሲናያለም ማለት ነው። ነገ ተነገ ወዲያ
ወጥተው ይቃወማሉ። እኛን አይወክልም እንደዚህ አይነት አካሄድ። ክርስቶስን የሚሳደቡትን ከኛ ጋር ህብረት አድርጎ ማሞገስ ጥሩ ልብ እንዳላቸው ሃይማኖትን አይሳደቡም ብሎ የሚሉ ከሆነ ከዛ ፕሮቴስታንቶቹ እኛን ይወክላሉ ካሉ በደንብ የምናጠራው ይሆናል ማለት ነው። እኔ ግን ተስፋ አደርጋለሁ ነገ ኖ ይሄ ነገር እኛን አይወክልም የሚሉ ፕሮቴስታንቶች ይመጣሉ ብዬ ተስፋ አደርጋለሁ። ካላደረጉ ግን እንደዛ ማይሉ ከሆነ ዘሆል አብረው ህብረት ያደርጋሉ ማለት ነው። ባይዘ ግብረ ሰዶማውያን ናቸው። ግልጹን ለመናገር ያህል ግብረ ሰዶማውያን ናቸው። እንዲህ ስንል ደግሞ በቃል ብቻ ሳይሆን ሪል ቪዲዮዎቻቸው እጃችን ላይ ስላለ ማለት ነው። መረጃዎቻቸው ያሞገሳቸው ሰዎች ያወደሷቸው እንበክላለን ኢትዮጵያ ላይ ቂም ይዘናል፣ ኢትዮጵያ ላይ እንበክላቸዋለን። እናንተ ትረሳላችሁ፣ እኛ እንረሳም። እንደምንም ብለን እንዴት እንደምናጠምዳችሁ እኛ እናውቃለን። እኛ የወጋ ነው እኛ የከተብነው ሰው የእኛ ምርኮኛ ይሆናል ብለው ዝተዋል። የእነሱ ምርኮኞች ያሞጉሳቸዋል። ምን እየከተቧቸው፣ ምን እየወጓቸው፣ ምናቸውን እያዙባቸው እንደሆነ እነሱ ያውቁታል። እኛ ግን ምንድነው እሱ የምናደርገው? ኦዲየንሱ ከእንደዚህ አይነት ቦታ ከእንደዚህ አይነት ሁኔታ ህብረት ባያደርግ ጤናማ ነው። ህብረት የሚያደርግ ከሆነ ተመሳሳይ ክንፍ ያላቸው ወፎች አብረው ይበራሉ ስለሚባል ተመሳሳይ ሀሳብ፣ ተመሳሳይ እምነት ያላቸው ህብረት ማድረግ ይችላሉ። እኛ ከእንደዚህ አይነት አካላት ጋር ህብረት ማድረግ እንደሌለብን ለኦዲየንሱ ማስተማር፣ ኦዲየንሱ በራሱ ጊዜ ይተፋቸዋል። እኔ አሁን አሉ ትናንትናም ጽፌበታለሁ፣ ከሳምንት በፊትም ጽፌበታለሁ። የዛሬ 15 ቀን አካባቢም ይሄን ነገር አካሄዱን ሙስሊሙ እውነት ትቀበሉታላችሁ ወይ? ከሙስሊሞቹ ሳይድ ጀስ እስልምናን ብቻ ስላወደሱላችሁና ሌላውን የሚሳደቡ ግብረ ሰዶሚያንን ትቀበላላችሁ ወይ? ጤናማ ሙስሊሞች አሉ። ትናንትና ራሱ የጻፍኩት አለ ምስክርነት ማለት ነው። በቪዲዮ ተምራ ስጨርስ እናወጣዋለን ማለት ነው። ቼክ አደረግን። አዎ የእኛ ኡስታዞች ሲያሞግሷቸው አየው። የእነኛን ሳጠራ ደግሞ ግብረ ሰዶሚያን ናቸው፣ የጥርቁን መንፈስ የሚከተሉ ናቸው። እነሱን ከሚያወድሱ ኡስታዞች ምን ልማር? እናንተንስ እንዴት ልተች ብለው አይምሯቸውን እየተጠቀሙ ያሉ ስላሉ እናንተ እዚህ ላይ በደንብ ብሰሩበት፣ ኦዲየንሱ ላይ ማለት ነው። ህብረት የሚያደርጉት ከእንደዚህ ጋር ነው። ከእንደዚህ ጋር ህብረት እያደረገ በምን ሞራሉ ነው ነገ ሌላውን ኢቭን ግብረ ሰዶሚያንን የመቃወም ሞራል ይኖረዋል ወይ? ስላሴን እንደዚህ ክርስቶስን የሚሳደቡ ጋር በጣም ጸያፍ ስድብ ጀግና ምናምን ብለው እነኝን የሚያወድሱ ከነኚህ ጋር ነው ህብረት የምታደርጉት። መልካም ይመቻችሁ፣ ተማሩ ከናንሱ። ግን ይሄ አካሄድ ትክክል አይደለም። ኦዲየንሱ ላይ መስራት ጤናማ ነው። በተረፈ ዋድ ከጎንነን፣ በርታ፣ ወደኛ ብቀበል እንወዳለን። አካፍል እውቀትን ወደኛ መጣ እያልክ እና እንደዛ ነው። ሁላችሁንም ቴንኪው።